በጣም የተወዛገበ ነገር ነበር። ከአራቱ ውጭ የነበሩት በጣም ብዙዎቹ መርቂያኖስ የሚባሉት ሌላ ይላሉ፣ ቫሌንቲኒስ የሚባሉት ሌላ ነገር ይላሉ፣ አሬሳውያን ሌላ ነገር ይላሉ። የክርስቶስን ሕማማት በግልጽ አያነሱም። አልተሰቀለም ተሰቅሏል የሚሉ ሁለት ግሩፖች ነበሩ። ኢቦናይት ለብቻቸው ሌላ ነገር ይላሉ፣ ናዝራውያን ሌላ ነገር ይላሉ፣ ዳይናሚክ ሞናርኪዝም ሌላ ነገር ይላሉ፣ ሞንዳሊስቲክ ሞናርኪዝም የሚባሉ ሌላ ነገር ይላሉ፣ መርቂያኖስ የሚባሉት ሌላ ይላሉ፣ ቫሌንቲኒስ የሚባሉት ሌላ ነገር ይላሉ፣ አሬሳውያን ሌላ ነገር ይላሉ፣ ሰባሊዮስ ሌላ ነገር ይላሉ። በጣም የተወዛገበ ነገር ነበር በክርስቶስ ማንነት ጉባኤ። የሚገርማችሁ 8 ነው የተደረገው በክርስቶስ የተነሳ ዓለም አቀፍ አለመግባባቶች እየተፈጠረ ማለት ነው በክርስቶስ ዳንነት። ስለዚህ ምን አደረገ አምላካችን አላህ ረሱል ሰለላሁ ዐለይሂ ወሰለም በ6 ሰዓት ላይ ያስነሳና ቁርአን ወረደ ማለት ነው። ስለዚህ ቁርአን ላይ ፒዩር የሆነ ትምህርት አለ። ኢሳ ኢብኑ መርየም አለይሂ ሰላም በድንግልና ከድንግል ማርያም እንደተወለደ እንደገና ደግሞ የሚጠጋው ወደ የአደም ልጅ የእንትን ልጅ ነው የሚባለው ሰው አይደለ? እሱ ግን በእናቱ የመርየም ልጅ ብሎ ነው አላህ የጠራው። ልጅነቱ ወደ መርየም ነው አስጠግቶ የመጣው። ያለ አባት ነው የወለደው። አፈጣጠሩ ምን እንደሆነ በግልጽ በቃ ሎጂካል በሆነ ነገር ነው አላህ ያስቀመጠልን። ምንድነው ልክ አደምን አላህ ፈጥሮ ካለ ወንድ ካለ ሴት እንደፈጠረ ሁሉ ካለ ወንድ በሴት መፍጠር እንደሚችል ቁርአን ላይ አላህ ነገረን ማለት ነው። ከዛም አይደንቲቲውን ስንመለከተው የክርስቶስን ደግሞ መሲ እንደሆነ ነገረን። አላህ ነብይ እንደሆነ መልእክተኛ እንደሆነ ነው። መጨረሻ ላይ ሊሰቅሉትና ሊገሉት ሲሉ አላህ በራሱ ሂክማ በራሱ ጥበብ ወደ ራሱ እንደወሰደ ይናገራል። ወደፊት ደግሞ ይመጣል ብለን እናምናለን ማለት ነው ኢንሻአላህ። ይሄ ነው ኢሳ ለሳቲቱ ማውቂያ ምልክት ነው ብሎ ነው ሱረቱ ዙሩፍ ምዕራፍ 43 ላይ አላህ ይነገረን ማለት ነው። ይሄንን ነገር ባይብል ላይ ብንፈልገው እናገኘዋለን። ኮመን ነብይ እንደሆነ መልእክተኛ እንደሆነ ባሪያ እንደሆነ መሲ እንደሆነ በድንግልና እንደተወለደ ምናምን ነገር ይናገራል ይሄ ነገር ማለት ነውና ሌላ የሚነየው ነገር ምንድነው? አራቱ ወንጌሎች የተመረጡበት ምክንያት አላቸው። ወደ 47 የሚደርሱ ወንጌሎች ነበሩ። ሉቃስ አንድ ላይ ስንመለከተው ብዙዎች በየተራ ታሪክን ሲያዘጋጁ የሚለው ብዙዎች የሚለውን ኦሪገን ሲያስቀምጥ ምንድነው ያለው? በዛን ሰዓት ብዙ ወንጌሎች ነበሩ አለ። የቶማስ ወንጌል፣ የጴጥሮስ ወንጌል፣ የማቲያስ ወንጌል የሚባሉ ብዙ ነበሩ አለ። ነገር ግን ከዛ መካከል የተመረጡት 4 ብቻ ናቸው አለ። የመረጠው ማን ነው? ኢራኒየስ ነው የመረጠው። አራቱን የመረጣቸው 4 ወንጌሎች ብሎ የተመረጡት። ከዛ በኋላ በጉባኤ ደረጃ የተመረጠው በ363 በሎዶቅያ ጉባኤ ነው የተመረጡት 4 ወንጌሎች ማለት ነው። ከዛ በፊት ቀኖና አልተቀነነም። በጉባኤ ደረጃ በግለሰብ ደረጃ ነበር የነበረው ማለት ነው። እና አልተሰቀለም ተሰቅሏል የሚሉ ሁለት ግሩፖች ነበሩ። ወደ 25 ቢያንስ ዋና ይሰራጩ ነበር። ከነዚህ መካከል እነዚህ ሁሉ ውድቅ ሆነው ለምን 4ቱ ብቻ ተመረጡ? ሁሉም ስተትና ችግር ያለባቸው ሆነው አይደሉም። ግን ከአራቱ ውጭ የነበሩት በጣም ብዙዎቹ የክርስቶስን ሕማማት በግልጽ አያነሱም ነበር። ዋና ችግራቸው ያ ነበር።